ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ዛሬ በአስደናቂ መረጃ ተገናኝተናል። በዚህ ትምህርት ላይ ለካንሰር ህዋሳት መመስረትና በሰውነታችን ውስጥ ለመዛመት ሜታስታሲስ ለማድረግ ዋነኛ መነሻ ጀርባ ምክንያት የሆኑ ስርዓቶችን በመቋቋም በመከላከል ለካንሰር የመጋለጥ ዕድልን ከማውረድ በተጨማሪ ለልባችን ለነርቭ ስርዓትና ለጉበታችን በርካታ ጠቀሜታዎችን ስለሚሰጥ በጥናት ስለተመሰከረለት የአትክልት አይነት እንመለከታለን። በጥሞና ካዳመጣችሁኝ ከራሳችሁ አልፎ ለቤተሰቦቻችሁ የሚጠቅም መረጃን፣ ጠቃሚ ትምህርትን ታገኛላችሁ። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። ይህን ትምህርት ለእናንተ ይዤ ስመጣ ለእናንተ በሚመች አቀራረብና መንገድ ይዤላችሁ ለመምጣት በርካታ ሰዓታትን ፈጅቼ ነውና ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ ትምህርት ብዙ ሰው ጋር እንዲደርስ እንዲጠቀሙበት ያደርጋል። የዩቲዩብ አልጎሪዝሙን በመደገፍ ትምህርቱን ለሌሎች በማጋራትም ሼር በማድረግም ከቤታቸው ሆነው የራሳቸውንም የቤተሰቦቻቸውንም ጤና መጠበቅ እንዲችሉ እናደርጋቸው። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን ደወል ምልክት አንድ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። ይህ አትክልት ደበርጃን ወይም ኤግ ፕላንት ነው። ኤግ ፕላንት ደበርጃን ዛሬ ላይ የምጠቅሳቸውን ጠቀሜታዎች ለሰውነታችን እንዲሰጠን ብቁ ያደረገው በውስጡ ከሌሎች እጽዋቶች ወይም አትክልቶች ጋር የሚወዳደር የሚነጻጸር የቫይታሚኖች የንጥረ ነገሮች ክምችት ይዘት ስላለው አይደለም። ከዛ አንጻር ከተመለከትነው ደበርጃን ወይም ኤግ ፕላንት ከሌሎች እጽዋቶች አትክልቶችና ፍራፍሬዎች ያነሰ አነስተኛ የሆነ የቫይታሚኖች የንጥረ ነገሮች ይዘት ክምችት ነው ያለው። በተቃራኒው ግን ለሰውነታችን በርካታ ጠቀሜታዎችን የሚሰጡ እጽዋቶች ውስጥ በተፈጥሮ የሚገኙ ኬሚካሎችን ይዟል። በዋነኝነት በጥቅል ስማቸው ፍላቮኖይድ እና አንቶሳያኒን ተብለው የሚጠሩ ከፍተኛ አንቲኦክሲዳንትነት ባህሪ ያላቸውን ኬሚካሎች ይዟል። እነዚህን ኬሚካሎች በውስጡ መያዙ የልብ የጉበትና የነርቭ ስርዓት ጤንነትን መጠበቅ ከአደጋ መከላከል እንዲችል ብቁ አድርገውታል። እንዴት ነው እነዚህን ጠቀሜታዎች የሚሰጠን? እነዚህን ጠቀሜታዎች የሚሰጠን ዋነኛው ምክንያት ወይም መንገድ በሰውነታችን ውስጥ የሚመሰረቱ ROS ሪአክቲቭ ኦክሲጅን ስፒሺስ ተብሎ የሚጠሩ አደገኛ አሸባሪ የሆኑ ሞለኪውሎች ሰውነታችን ላይ ሊያስከትሉ የሚችሉትን አደጋዎችና ጉዳቶች በመከላከል መቋቋም እንድንችል በማድረግ ነው። ROS ተብሎ የሚጠሩ እነዚህ ጎጂ የሞለኪውል የኬሚካል አይነቶች በዋነኝነት የሚመሰረቱት ሰውነታችን ኃይልን በማይቶኮንድሪያ ሴል አማካኝነት ለማምረት በሚያካሂዳቸው ኬሚካላዊ ለውጦችና ስርዓቶች ወቅት ነው። ሰውነታችን እነዚህ የሚመሰረቱ ራዲካል ተብሎ የሚጠሩ ጎጂ የሞለኪውል አይነቶች ጉዳት እንዳያደርሱበት ለመከላከል ያለው ብቸኛ መንገድ ወይም አማራጭ እነዚህን ሞለኪውሎች ማምከንና ጉዳት ማድረስ እንዳይችሉ ተራ ወደሆነ የሞለኪውል አይነት የኦክሲጅን ሞለኪውል አይነት መቀየርና ከሰውነታችን እንዲወገዱ ማድረግ ነው። ይህን ስራ ለማከናወን ምንም እንኳን ሰውነታችን በራሱ ይህን ተግባር ማከናወን እንዲችል የሚፈልጋቸውን የአንቲኦክሲዳንት ኬሚካል አይነቶች ቢያመርትም የማምከን ስርዓቱን ለማከናወን በቂ ግን አይደሉም። ስለሆነም ሰውነታችን በውስጣቸው ከፍተኛ የአንቲኦክሲዳንት ኬሚካል ይዘት ያላቸው ምግቦች በከፍተኛ ደረጃ ይፈልጋል። ለሰውነታችን በበቂ መጠን በውስጣቸው ከፍተኛ አንቲኦክሲዳንት ኬሚካል ይዘት ያላቸው ምግቦች ማናቀበለው ከሆነ በዚህ ወቅት ሰውነታችን ROS ተብሎ የሚጠሩ ጎጂ ሞለኪውሎችን በሙሉ ብቃት ማምከን ስለማይችል በርካታ እክሎችና ጎጂ ስርዓቶችን ሰውነታችን ላይ ያካሂዳሉ። እነዚህ ስርዓቶች የነርቭ ስርዓትን ከማዛባትና የነርቭ ስርዓት ላይ ጉዳት ከማስከተል ጀምሮ ለልብ በሽታና ለጉበት በሽታ የመጋለጥ ዕድላችንን በላቀ ደረጃ ሊያሰፉት ከፍ ሊያደርጉት ይችላሉ። ከዛም ሲያልፍ የካንሰር ህዋሳት በሰውነታችን ውስጥ የመመስረት ዕድላቸውን በማስፋትና በሮችን በመክፈት ለተለያየ የካንሰር በሽታ ተጋላጭ ያደርገናል። እነዚህን አደጋዎች በብቃት ለመመከት ከሚረዱንና ከሚያግዙን የአትክልት አይነቶች ደበርጃን አንዱና ዋነኛው ነው።
ለአብነት ያክል በውስጣቸው በከፍተኛ ደረጃ የአንቲኦክሲዳንት ይህም ማለት ከላይ ጠቀስኳቸውን ጎጂ ሞለኪውሎች የማምከን ብቃት ያላቸውን ኬሚካሎች ይዘዋል ተብለው ከሚጠቀሱ 120 የአትክልትና የፍራፍሬ አይነቶች ደበርጃን ኤግፕላንት 10 ምርጥ ተብለው ከሚጠቀሱ የአትክልት አይነቶች ውስጥ ይገኛል። ከላይ እንደተመለከትነው ደበርጃን በውስጡ በዋነኝነት የያዛቸው የኬሚካል አይነቶች በጥቅል ስማቸው ፍላቮኖይድና አንቶሲያኒን ተብለው የሚጠቀሱ ናቸው ብያቸዋለሁ። በውስጡ በዋነኝነት ከያዛቸው የፍላቮኖይድ አይነቶች መካከል ካምፌሮል፣ ኳስቲን እና አፕጀኒን ሲጠቀሱ በውስጡ በዋነኝነት ከያዘው የአንቶሲያኒን ኬሚካል አይነቶች መካከል ናይዙኒን በዋነኝነት ይጠቀሳል። ከነዚህ ኬሚካሎች በተጨማሪ በተወሰነ መጠንም ቢሆን ከሌሎች ቫይታሚኖችና ሚነራሎች በተሻለ ደረጃ የፖታሺየም፣ የማንጋኒዝና የፋይበር ይዘት ወይም ክምችት አለው። ደበርጃን ኤግፕላንትን አዘውትሮ መመገብ የልባችንን ጤንነት በከፍተኛ ደረጃ ያሻሽላል። ጉበታችን ላይ ሊከሰቱ የሚችሉ በርካታ የጤና እክሎችን በብቃት ይመክታል። በይበልጥ ለጉበታችን ያለው አስተዋጽኦ ከፍተኛ ነው። ለዚህም ዋነኛ ምክንያቱ ሰውነታችን በውስጡ የሚመሰረቱ ጎጂ ሞለኪውሎች ROS ተብለው የሚጠሩ ፍሪ ራዲካሎችን ለማምከን የሚያካሂዳቸውን ኬሚካላዊ ለውጦች በዋነኝነት የሚያካሂደው ጉበታችን ላይ ነው። ስለሆነም ሰውነታችን እነዚህን ጎጂ ሞለኪውሎች ማስወገድ ካልቻለ እነዚህ ጎጂ ሞለኪውሎች አስቀድመው ጥቃት አደጋን የሚያስከትሉት ጉበታችን ላይ ነው። ጉበታችን እላዩ ላይ ጉዳት ሊያደርሱበት የሚችሉ ኬሚካሎች ጎጂ ሞለኪውሎች ROS ተብለው የሚጠሩ ከላዩ ላይ ለማስወገድ ደበርጃን ውስጥ የሚገኙ አንቲኦክሲዳንት ተብለው የሚጠሩ የኬሚካሎች እገዛና ድጋፍ ይፈልጋል። የምንገዛው የደበርጃን አይነት እንደ ቀለሙና እንደ ሳይዙ እንደ መጠኑ በውስጡ የሚይዛቸው ከላይ የተመለከትናቸው ለሰውነታችን ጠቀሜታ የሚሰጡ ፍላቮኖይድና አንቶሲያኒን ተብለው የሚጠሩ ኬሚካል መጠኖች ይለያያሉ። ሳይዛቸው መጠናቸው አነስተኛ ሆነው ፐርፕል ወይም ሐምራዊ ቀለም በቪዲዮ ላይ የምትመለከቱትን አይነት ቀለም ያላቸው የደበርጃን አይነቶች ከሌሎች በተሻለ ደረጃ በውስጣቸው ከላይ ጠቀስኳቸውን ኬሚካሎች በከፍተኛ መጠን ይዘዋል። በተቃራኒው አረንጓዴ ቀለም ኖሯቸው መጠናቸው ከፍ ያለ የደበርጃን አይነቶች ኤግፕላንት ብለን የምንጠራቸው በውስጣቸው የያዙት ለሰውነታችን ጠቀሜታን የሚሰጡ የኬሚካሎች መጠን አነስተኛና ዝቅተኛ ነው። ደበርጃንን ስትገዙ መጠናቸው አነስተኛ ሆነው ሐምራዊ ቀለም ያላቸውን በቪዲዮ ላይ የምትመለከቱትን አይነት ሐምራዊ ፐርፕል ቀለም ያላቸውን አነስተኛ መጠን ያለውን ደበርጃን ገዝቶ መጠቀም በተሻለ ደረጃ ከላይ ጠቀስኳቸውን ጥቅሞች ለሰውነታችን መስጠት እንድንችል ያግዘናል። ሌላው ደበርጃን ኤግፕላንትን አብስለን ስንመገብ በመጠኑ አብስሎ መመገብ ያስፈልጋል። ደበርጃን ኤግፕላንትን ረዘም ላለ ደቂቃ እሳት ላይ ጥዶ ወይም ደግሞ አብስሎ መመገብ በውስጡ የያዛቸው ለሰውነታችን ጠቀሜታ የሚሰጡ ኬሚካሎች የአንቲኦክሲዳንት ኬሚካል አይነቶች መጠናቸውን ሊያወርድ ሊቀንስ ይችላል። በዛሬ ትምህርታችን ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ሆኖላችሁ ባይ